ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ ደግሞ አንድን የእግዚአብሔርን ቃል አብረን ሼር እንደራረጋለን። ሁሌ እንደምላችሁ ታክሶ መስማት ለድምዳሜ ይመቻልና አብረን የእግዚአብሔርን ቃል እንድንካፈል ፈልጋለሁ። ዛሬ ማነሳላችሁ ሐሳብ ሰጪን ከስጦታ መለየት አርነታችን እንዲፋጠን ያደርገዋል ያስባለሁ። እንግዲህ እንደ መነሻ የሚሆነኝ ክፍል ላንሳና ሐሳቦችና እንሸራሸር። እንዲህ ይላል መጽሐፍ ሲነግረን በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ 13 ላይ እንደዚህ ይላል። ኢየሱስ ሲናገር ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ይናገራል። እንግዲህ ነፍሱን ስለ ወዳጆቹ ከመስጠት ይልቅ የሚበልጥ ፍቅር ሌላ ለማንም የለውም ይላል። እንግዲህ ስጦታን ሲያነሳ ብዙ ነገሮች የምንሰጣቸው ወይም የምንቀበላቸው ነገሮች ናቸው ያምናለሁ። ኢየሱስ ሲያወራ ነፍሱ ስለ ወዳጆቹ ነው። እዚህ አንድ ነገር ልበልና አለፍ። እግዚአብሔር ወዳጆቹ ያላቸው እነማን ናቸው? ማለት እግዚአብሔር ዩኒክ አድርጎ የመረጣቸው ሰዎች አሉ ነው ወይስ እግዚአብሔር በባህሪው ሰውን ሁሉ ይወዳል ወይ? እኔ እግዚአብሔር የፈጠረውን ሰው ሁሉ ይወዳል ብዬ አምናለሁ እንደ መጽሐፍ ቅዱስ እውነት። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና 17 አካባቢ ሲነግረን እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ አላከውም። በእርሱ የሚያምን አይፈረድበት፣ በእርሱ በማያምን ግን አሁን ተፈርዶበታል። እንግዲህ ስጦታን ማቃለል በራሱ ምን አይነት ከባድ ነገር ነው። እግዚአብሔር ስጦታ የሚለውን ነገር ደግሞ መቀበል ደግሞ ምን አይነት አርነት፣ ምን አይነት ክብር፣ ምን አይነት ሰላም እንዳለው መርዳት እንችላለን። ለአንድ ጊዜ ትንሽ ማልስማማባቸው ነገሮች አሉ። አንዳንድ ሰዎች እግዚአብሔር እኔን ስለሚወደኝ ብቻ ከኛ ቤት ነው የሚጠራኝ የሚሉ ሰዎች አሉ። የተጠራ ነው ለሰዎች ጥሪያቸውን ለሰዎች የተፈጸመላቸውን ስራ እንድንናገር ምክንያት አድርጎ ይጠቀመናል እንጂ እግዚአብሔር ዩኒክ ሰው የለም። ምክንያቱም everybody under the curse ይወደቀ ስለሆነ እግዚአብሔር ስጦታ ብሎ የሰጠው ለአይሁዶች አይደለም። ኢየሱስን ለተመረጡ ሰዎች አይደለም፣ ለሰው ሁሉ ነው። ይሄንን መርጦ መቀበል አለመቀበል ግን የሰዎች የልብ ጉዳይ ሊሆን ስለሚችል እሺ የሐሳብ ወደ ሌላ ነገር ሊሆን ስለሚሄድ ሌላ ጊዜ በሰፊ እናነሳለን። እንዲህ ብዬ ሲላንሳላችሁ አንድ ሰው የታመመ ሰው ህመም ያለበት ሰው ሐኪም ጋር የሚሄደው ድጋሚ በሽታ ሊቀበል ነው ወይስ መድኃኒቱን ሊያገኝ? አያችሁ፣ ሐኪሙ ጋር የሚሄደው አርነቱን ለማግኘት፣ ጤንነቱን ለማግኘት፣ ሰላሙን ለማግኘት፣ እድሜውን ለመቀጠል ከኔ የተሻለ ዕውቀት አለው ባለሙያ ነው ብሎ ያመነው አካል ጋር ሄዶ መድኃኒቱን ይወስዳል። መድኃኒቱ የሚያደርገው ነገር ምንድነው? በሽታውን ከሰውየው ነቅሎ ይመታዋል ወይም ሰውየው ፈውሱን እንዲያገኝ ያደርገዋል ማለት ነው። ይሄ ሰውዬ የሄደበት ያ ሐኪም የሰጠው ነገር በሽታ ሳይሆን በሽታውን የሚፈወስበትን ይሄንን መድኃኒት ተጠቀም ይላል። ፈውሱ ያለው ማለት ሐኪሙ እጅ ላይ ነው ማለት ነው። እንደው ለሐሳብ ያላን ሰው እስቲ ተፈጥሮ ዝም ብላችሁ ተመልከቱ። እግዚአብሔር ዓለማትን ወይም ይሄን የምንኖርበትን ግሎብ ሲፈጠር ይህን የተፈጠረ ዓለም ደግሞ የሚያስተዳድር በውስጡ መለኮት የሰጠው ፖቴንሻል ያለው ያልወደቀ በብርሃን የተሞላ ሰው ነው እግዚአብሔር ለምድር የሰጠው። እንግዲህ ምድርን ለሰው እግዚአብሔር ከሰጠ ሰውን ደግሞ እግዚአብሔር እንዲያለማት ለምድር ሰጥቷል ማለት ነው። አያችሁ፣ ሰጪው እንከን የለበትም። የሚገርመኝ ነገር መጽሐፍ ዘፍጥረት መጽሐፍ ምዕራፍ 3 ላይ አንድ ሌላ የወደቀ ደግሞ ክፉ አለ። የወደቀው እባብ ዲያሎግ ከዚህ ቤተሰብ ጋር ሲያደርግ የሰጣቸው ነገር ስለ እግዚአብሔር ያላቸው ምልከታ እንዲበላሽና
ውስጥ ያላቸውን አቅም ዳሜጅ ለማድረግ የሽንገላ ቃል እንደነገራቸው በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ጳውሎስ የነበረውን ምክር በመገለጽ ያስቀምጥልን። ምክንያቱም ዘፍጥረት 3 ላይ እንደዚህ አብራርቶ የሚያስቀምጥልን ነገር የለም። ዲያሎግን ይነግረናል። ከዛ በኋላ ፌሌሪቲ ነው የሚያሳየን። ይህ ሰው ግን ሲጽፍልን እንደዚህ አለ፣ በጥቂት ሞኝነቴ ብትታገዙኝ መልካም ይሆን ነበረ። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁ። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኮሉ ሔዋንን እንዳሳተ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ብሎ ፍርሃቱን ይናገራል። እግዚአብሔር በክርስቶስ ኢየሱስ የከፈለላችሁን ዋጋ፣ ነፃ መውጣታችሁን፣ የዘላለም ሕይወት ማግኘታችሁን፣ በመንፈስ መወደዳችሁን፣ መጽደቃችሁን፣ መክበራችሁን ከእባቡ በታች ሳይሆን ከእባቡ በላይ የምትሆኑበትን ሌላ አይደንቲቲ ኢን ስፒሪት ማግኘታችሁን እባብ አሁንም አእምሯችሁን እንዳያበላሽ ብዬ እፈራለሁ ብሎ ጳውሎስ ይናገራል። እንግዲህ ተመልከቱ፣ ምድር አልተለወጠችም። ያቺው ምድር አሁንም አለች። ኮራፕት የሆነው ግን የሰው አእምሮ ነው። ስለራሱ ያለው አመለካከት ተበላሸ። ምድር በተቃርኖ ትመልስለታለች። እርስ በርሱ መግባባት አልቻለም። ይገዳደላል፣ ይጠፋፋል። ይሄ ሁሉ ስጦታው ከየት ነበር? ሰው ሲፈጠር ባይ ኔቸር በብርሃን የተሰራው። ውድቀት ግን ያመጣው ጣጣ የእባቡ ባሪያ ሆኖ እንዲኖር በምድር ላይ አስገደደው። በዛፍ ለዚህ ነው